እስኪ እቺ ባንዲራ እድሜ ልኳን ትንከራተታለች እና ዛሬ እስኪ አክሱም ጽዮን ደግሞ አክሱም ጽዮን ገብታለች ቤተክርስቲያን ውስጥ። እስኪ ሚሊሻ መጣ ውጣ እያለው ይዘው ውጣ እያለው ይዘው ውጣ ያኛው ደግሞ ህጋዊ ነኝ እያለው ነው። መታወቂያ ሊሰጠው ነው። በቃ ይዘው ውጣና ታሳየኛለህ ይዘው ውጣ እያለው ነው። ኮታራል ሚሊሻው ላከብሮት ብሎ ኮፍያውን አወለቀና በቃ ውጣ ዋቆቱን ይጡ እያላቸው ነውና የእመቤታችን ባንዲራ ነው እና ላብለበለብ ነው ነገር ነው። ለእመቤታችን ነው ያለው። ህጋዊ ነኝ መታወቂያ ይዣለሁ ይሰማችሁ ሆነ እኮ ውጣና እናወራለን ነው እያለ ያለው። አንዳንዶቹ ውጣ ይሉታል ከኋላ ማለት ነው። ውጣ ይሉታል። እናቶች ደግሞ እዚህ ጋር ተው ይሉታል። ተው ማለት እየረበሸ ምዕመናኖችን እየረበሸ ስለሆነ ለስላሴ ነው ማውለበለበው ያለ በጣም አበሳጨው ታውቃለህ። እሱ ራሱ በቃ ኮፍያውን ማድረግ ጀመረ። ነው ለስላሴ ያለው እዚህ ጋር ነው። በጣም አጨቃጫቂ የእናቶቹ ተነሱ። በቃ እርብሻ አደረገው ማለት ነው። እኔ ግን በጣም የሚገርመኝ ግን በ21ኛው ክፍለ ዘመን ላይ ሰው እንዴት አይግባባም? ይውታውን እዚህ ጋር አንደኛው ተነስቶ ሚሊሻውንም እንትን እያለው ነው እያረጋጋው ነው። ተረጋጋ ይሏል። እዛ ጋር እንደው አንደኛው ለማረጋጋት እየሞከረ ነው። ተመልከቱ፣ ባንዲራውን የያዘውን እያረጋጋው ነው። እዚህም ደግሞ በቃ ምናምን አይነት ነገር ነው። አይ ባንዲራውን ዝቅ ሊያደርገው ምናምን ሲያኛው በቀላሉ ዝቅ የሚያደርግ ሰው አይደለምና ጥሎት ያኛው በቃ እዚህ ጋር ምዕመናኖች እየተረበሹ ስለሆነ በቃ ምንም ይላል ውጣ ይለዋል። አሁን የእመቤታችን ባንዲራ ነው። ያው እንግዲህ እሱም በመጽሐፍ በተረዳበት መንገድ ነው። ያኛው ድሮ የማርያም መቀነት ነው እንል ነበረ። በኖህ ዘመን የተገባለት ቃል ኪዳን ነው በሰማይ እንል ነበረ። ሰው እንዳረዳዱ። አንደኛው ደግሞ ታሪክን ደግሞ አንስቶ በዚህ ባንዲራ በደል ደርሶብኛል ምናምን የሚሉ አካላቶችም አሉ። አንደኛው ደግሞ የአንድነታችን መገለጫ ነው የሚልም አለ። ግን እንደ ሀገር የጋራ መግባባት ያስፈልገናል። ሰው ለዚህ ባንዲራ ብሎ የሚሞት የሚገደልም አለ። ይህም ባንዲራ ደግሞ የሀገራችን ባንዲራ ነው ለሀገራችን ሉዓላዊነት ብሎም ደግሞ ሌላውን የሚገድል ደግሞ አለ። በእንደዚህ አይነት ሙድ ውስጥ ነው ያለውና እኔ እንጃ በአሁኑ ሰዓት ምንም ሴንስ የሚሰጠኝ አይነት ነገር አይደለም። ማለት ከሀገር ልጅ ጋር እንደዚህ መደናቆር አስፈላጊ አይደለም ብዬ አስባለሁ። ፖለቲከኞቻችን በስነ ስርዓት ሊሰሩበት ይገባል ብዬ አስባለሁ። የታሪክ ምሁራኖችም ፖለቲከኞችም የሃይማኖት አባቶችም የጋራ መግባባት ላይ መድረስ ይኖርብናል ብዬ አስባለሁ። ዝም ብሎ አንዱ ብቻ ስለወደደው ሌላው ከጠላው ምን ይሰራልኛል? ማለት ሁሉም የሆነ በኩል አይን የሚያየው አይነት ፍላግ ቢኖር ደስ ይለኛል። ለምን ሽሮ ከለር አይሆንም?